ለኩም በየለጀመር ካልነኩት አምርም የኔ ንግግር በቄሮና በለማ መሆኑ መውጣቱ አስቀድሞ ጀዋር ማበሉ ማምጣቱ ኦሮሞ ስልጣን እንዳይዝ የሚፈልጉት አንደኛው መለስ ነው፣ ሁለተኛው አጎስ፣ ሶስተኛው አባይ ነው፣ አራተኛው ስባት በእነሱ ላይ ይውረድ የአላህ ማዕበል። መለስ አንተ መላጣ አላህ ይስጥህ ጀሃነምታ፣ መለስ አንተ መላጣ አላህ ይስጥህ ጀሃነምታ። ከዚያማ በኋላ ለማ ተሰየመ፣ ኦሮሚያ ላይ ያለው ማዕበል ከስሯ ከሰመ። ደብረ ጽዮንም ወደ ስልጣን ልሂድ አለ፣ ሽፈራው ሽጉጤ ወንበሩን ከጀለ። አይገባም ብሎ ለማ ከለከለ፣ መለስ አንተ መላጣ አላህ ይስጥህ ጀሃነምታ፣ መለስ አንተ መላጣ አላህ ይስጥህ ጀሃነምታ። የኦሮሞ ቁርጥ ቀን ልጆች ኧረ እነማን ናቸው? እባክህ ንገረኝ ናፈቀኝ ስማቸው። አንደኛው ጀዋር ነው፣ ሁለተኛው አብይ፣ ሶስተኛው ለማ ነው። እነዚህን ያመጡት የኦሮሞ ቄሮ ነው። መለስ አንተ መላጣ አላህ ይስጥህ ጀሃነምታ፣ መለስ አንተ መላጣ አላህ ይስጥህ ጀሃነምታ። ወላኪን ቄሮችን ምንም አትላቸው፣ እሳተ ገሞራ ይመስላል መልካቸው። እነ ህዋት ላይ ተጫወትባቸው። እስኪ መለስ እንበል ወደ ነበርንበት፣ ቢዘርፉት አያልቅም የኦሮሞ ንብረት። አህመድም አለ ምን እፈልጋለሁ፣ አብይም አለ ምን እፈልጋለሁ፣ በቄሮና በለማ አግኝቼዋለሁ ብሎ ተናገረ። አብይም የእውቀቱን ለማም አሳየ አሸናፊነቱን። የጀዋር ሽማግሌ የአብይ ጠበቃ ለማ መገርሳ ነው ለሁሉም ይበቃ። መለስ አንተ መላጣ አላህ ይስጥህ ጀሃነምታ፣ መለስ አንተ መላጣ አላህ ይስጥህ ጀሃነምታ። ኮማንድ ፖስት ተብሎ ለህዋት ሚሰራ እያንዳንዱን ቄሮ ገደለ በተራ። ተዋት ትግደለኝ ያለ ስሙን እየጠራ አላዘነም እንጂ ቀልባቸው አራራ። በእስልምና ጉዳይ ገብቶ አይሰሩ ቢሰራ የመለስ ነፍስ በረረ እንዳሞራ ብሎ ተናገረ ሳሞራ ባሞራ። መለስ አንተ መላጣ አላህ ይስጥህ ጀሃነምታ፣ መለስ አንተ መላጣ አላህ ይስጥህ ጀሃነምታ። ምንም እንኳን ህዋት ወንጀል ቢሰራ ይገባል ቃሊቲ እሱም በተራ። ቄሮና አብይ ባይኖር ህዋት ይገለው ነበር ለማ መገርሳን። እባክህ ደብልቀን ከለማ ቲም ጋራ። መለስ አንተ መላጣ አላህ ይስጥህ ጀሃነምታ፣ መለስ አንተ መላጣ አላህ ይስጥህ ጀሃነምታ። እባክህ ደብልቀን ከለማ ቲም ጋራ። መለስ አንተ መላጣ አላህ ይስጥህ ጀሃነምታ፣ መለስ አንተ መላጣ አላህ ይስጥህ ጀሃነምታ። ይህ መንዙማ ከቄሮ ጅማ ቢያ